ትሰማላችሁ መጨረሻ ላይ ቪዲዮን ለቅላችኋለሁ እዚህ ጋር ግን ሁለተኛ ላይ መናገር የምፈልገው ነገር አለ ባሎች እመኑ ግድ የላችሁም ሴት ልጅ ቀሚስ ለብሳ ነጠላ ለብሳ ላስቀድስ ልቁረብ ላስቆርብ ጸበል ልጠመቅ ብላ የምታስብ ከሆነች ሚስትህ ማለት ነው ሴት ልጅ በአጠቃላይ ቤት ያለች ሴት በሷ ምክንያት አይምሮህም ህሊናህም ልቦናህም ስራህም ሁሉ ነገርህም ስለሚባረክና ስለሚፈወስ ዝም ብለህ ለሷ ተገዛ የእውነት እግዚአብሔር ምስክሬ ነው እንዲህ አይነት ሚስት ካገኘህ እድለኛ ነህ አትልበስ አይመርባት አንተ እንደምትፈልገው አይነት አለባበስ አትልበስ ዝም ብላ የቤት እመቤት ትሁን የሷ ጸሎት በጣም ነው የሚጠቅመህ ስራህ ላይ የተወረወረ መተት እንኳን ቢኖር ካንተ ከናት ከአባት የወረስከው ስራህ እንዳይቀናልህ የሚከላከል መንፈስ ካለ ገንዘብህን ሊያባክን የሚፈልግ መንፈስ ካለ በሷ ጸሎት እንኳን ትተርፋለህ ትድናለህ እያንዳንዱ በሄድክበት ቦታ ሁሉ ይሳካልሃል ግን በዚህች ሴት ላይ የምትረማመድባት ከሆነ የምትጎዳት ከሆነ እንደገና መንፈሳዊነቷን ጠልተህ ምናልባትም እኮ ላይ ያለው መንፈስ ለማስወገድ እየጣረች ሊሆን ይችላል አንተን ባታግዝህም እንኳን በጸሎት እሷ ላይ ያለው ነገር እያስወገደች ሊሆን ይችላል ይሄ ትልቅ ግልግል እኮ ነው አንተን የሚገላምጥህ የሚያማህ የሚነጫነጭብህ ክፉ ነገር ሊያደርግብህ የሚፈልግ የበቀል መንፈስ እሷ ውስጥ ያለው መንፈስ ከሷ ላይ ከተወገደላት እኮ በጣም ትልቅ ነገር ነው ለአንተ ተገዥ ትሆንልሃለች ለቤቷ ለትዳር ለልጆቿ ነገ ልጆቿ ግራጁዌት ሲያደርጉ ሲመረቁ ትዳር ሲይዙ የተሳካ ህይወት እንዲኖራቸው የሚያስችል ብቃት ላይ ለመድረስ ነው የምትታገለች ሴት መንፈሱ ባይወጣላትም ጸበል ለጸበል ብትዞርም እንደው ጸበል ባታቀም እንኳን ዝም ብላ አስቀዳሽና ጿሚ ጸላይ እንኳን ብትሆንም ይሄ ላንተ በጣም ትልቅ ነገር ነው ለራሷ መቻሏ እንኳን ራሷ ማትረፍ አይደለም አንተን በጸሎት ማሰብ ቀርቶ እንቁረብ እንጸልይ እባክህን አብረን እናንተ ቤተክርስቲያን እንሂድ ማለቷን ባትደግፈው እንኳን ዝም ብለህ እሷን ተዋት እንደፈለገች እንድትሆን ፍቀድላት በመንፈስ ህይወት ነው ታዲያ ከዛ በኋላ ደግሞ ብትችል ሰላማን ጠብቅ ራሷን እያገዘች አንተ የምትደረብባት ከሆነ እሷ ላይ ያለው መንፈስ አንተን ሊበቀል ይችላል ሊጎዳ ይችላል እግዚአብሔር ቶሎ ለምንድነው መንፈሷን ያልሸኘላት ለምን ቶሎ ያልተገላገለችው መርምር ወቅ እሷ ጋር ያለው መንፈስ ከባድ ስለሆነ እሷ መንፈሱ ከወጣ በኋላ እሷ እንደገና ደግሞ መልሳ ወደ ዓለም እንዳትሄድ ጸሎት እያስተማራት ነው እግዚአብሔር በአንዴ ከወጣላት መንፈሱ እንደገና መልሳ ወደ ቀለሞቿ ወደ ኮስሜቲክሶቿ ገብታ እንደገና የምትጣሉበት ነገር ሊመጣ ይችላል ቡዳ መንፈሷን እንደገና ልትሰበስብ ትችላለች ስለዚህ ረጅም ዓመት መንፈሳዊ እንድትሆን ረጅም ዓመት ምናልባት ረጅም ጊዜ መንፈሱ ቶሎ ላይ ወጣላት ይችላል ይሄን ቅዱስ ጳውሎስም ቅድም ተናግሯል ያለው አይደለም በቆሮንቶስ መልእክት ላይ ከናንተ መካከል ከባድ ዝሙት የፈጸመ ሰው ሊኖር ይችላል ይህ ሰው ነፍሱ እንድትድን በላይኛው ቤት ነው የሚለው እንዲያው በላይኛው ቤት ነፍሱ እንድትድን በወዲያኛው ዓለም ስጋው ለሰይጣን እንዲሰጥ ፈቅጃለሁ ነው ያለው አዝዣለሁ ነው ያለው ስለዚህ እቺ ሴት በኃጢአቷም ሊሆን ይችላል ወይ ደግሞ ከእናትና ከአባቷ በተቀበለችው መንፈስ ችግር ሊሆን ይችላል ወይ በጎረቤት ምቀኛ ወይ በስራ ባልደረባ በሆነ ነገር የገባባት ነው አንተ ስራ ነው የምትውለው ሰፈር ውስጥ ምን እንደሚያጋጥማት አታውቅም ምቀኛ ይኖራል ተንኮለኛ ይኖራል አንተ ሊበቀል የሚፈልግ ሰው ሊኖር ይችላል ስንት አለ አንተ የምትቀርባቸው ጓደኞች በሚስት በኩል ሊመጡብህ ይችላሉ ትዳርን ለማፍረስ ያንተ ትዳር መፍረስ ደስ የሚያሰኛቸው ሰዎች ሊኖሩ ይችላሉ ከዛ አንተን ለመጉዳት በሚስት በኩል ሊመጡብህ ይችላል ስለዚህ እሷን እግዚአብሔርን ልሳለም ስትል እሷን ተዋት ላንተም ትጠቅማለች ለራሷም ለልጆቿም ትጠቀማለች ምናልባት ሰርግ ሲኖር ግራጁዌሽን ድግስ ፕሮግራም ሲኖር ለብሳ የምትወጣው ልብስ ብቻ ያንን ልብስ መቼም መጥፎ ልብስ አትለብስም በዛ ቀን ይጠቅማል ብላ የምታስበው ልብስ ቆንጆ ነው ብላ የምታስበው ልብስ ለብሳ ብቻ ካንተ ጋር ትታይ ከዛ ውጪ ባለው ነገር በመታይባት ነገር ላይ ልታገዛት ነው እንጂ የሚገባው ጭራሽ ያ ነገር መቃወም የለብህም እንዲያውም ጾም ነው ብላ ልስገድ ስትል ልጹም ልጸልይ ስትል ባክሽር ዛንቺ ምንኩስና ምን ያርገኛል እና ምናምን ይያልክ በጨለማ ማከል መግባትህ አይጠቅምህም እንዲያውም ከእግዚአብሔር ጋር የምትጣላው እሷ ልጹም ልጸልይ ግዝት ቀን ነው ዛሬ ሰንበት ነው ምናምን ብላ በመታረጋቸው ነገሮች ውስጥ አንተ ጣልቃ ከገባ ከእግዚአብሔር እጅ ላይ እያራገፍካት ነው ማለት ነው እግዚአብሔር እየተንከባከባት ያለችዋን ነፍስ እየቀማው ነው ስለዚህ ይጠይቃል ሕዝቅኤል 3 ላይ ሕዝቅኤል 8 ላይ ይናገራል ይሄን አንድ ሰው ችግር ውስጥ ሲገባ ስታየው ካልመለስከው የሱን ነፍስ ካንተ መልሳል እጠብቃለሁ ይፈልጋለሁ ይላል
ያንን ሰው ብትመልሰው ግን ያንን ሰው ከችግር ውስጥ ካወጣኸው ግን አንተ ከሱ ነፍስ ነፃ ነህ። አልፈልግም አልሰማህም ቢልህ እንኳን ያ ሰው አንተ ከሱ ነፃ ነህ ይላል። ስለዚህ ሚስትህን ምታረክሳት ከሆነ በሰንበት ቀንም ይሁን በግዝት ቀን ወይም በአጽዋማት ጊዜ ውስጥ ለዝሙት ለስጋ ፍቃድህ ለዚህ ለእንግዳው ብለህ እንግዳ ነው ዝሙት ድንገት ነው የሚመጣው ለዛ ስሜትህ ብለህ ዘላለማዊ ሕይወትን ልትወርስ የምትችልበትን መንገድ ስታሰናክላት ስታደናቅፋት ስትጎትታት ከእግዚአብሔር እጅ ነው የምታስጥላት። ስለዚህ ይጠይቅሃል እግዚአብሔር ጠባቂ መልአኩ ይበቀልሃል ብቻ ሳይሆን በሄድክበት ቦታ ሁሉ ላይሳካልህ ይችላል። ሁልጊዜ አልተሳካልኝም በቃ እምቢ አለኝ የምትለው ነገር የዚህ ነገር ምክንያት ሊሆን ይችላል። ስለዚህ ሚስትህን መንፈሳዊ ሕይወቷን እውነት ልትወደው ይገባል። ባትሳተፍ አብረህ እንኳን መንበርከክ ቢያቅትህ እንኳን ብትችል መንበርከክ ነው ያለብህ። ካልቻልከው ግን ምድር ማድረግ ያለብህ ዝም ጸጥ እና እስቲ ይሄን ቪዲዮ እዩት።